እሺ ሰላም እንዴት ናችሁ ቤተሰብ? እንግዲህ ኢንቦክስ ላይ የሆነ ቴክስት ገብቶልኝ ነበረ። ማን እንደሆነ አላቅም፣ ግን ያው እንግዲህ ከመጣሽ ነይ ችግር የለውም ብያት ነበረ። እሷም መጣች። እንግዲህ እኔ የምትመጣም አልመሰለኝም ነበረ። እዚህ ጋር መብራት አልነበረም፣ ትንሽ ሚቲንግ ነበረን። ከዛ መብራት መምጣቱ አይቀርም ብለን ደግሞ ድንቻችንን መላጥ ምናምን እያሳየዋት ነበር። እዚህ እያገዘችን ምናምን ሙያውን መልመድ ነበር የፈለገችው። እኛም ችግር የለውም ተመስገን ነው፣ እኛ እነ ዶክተር ነው ምናምን ይመጣሉ ብለን ነበር ያሰብነው። ጭራሽ እኛ የምናግዘው ሰው ተገኘ ማለት ነው። ፈጣሪ ምን እንደሚሰጠን እኮ አይታወቅም። በቃ ተመስገን ነው። እኛ የምናግዘው ሰው ካለ እኛ በደስታ ነው በቃ ሁላችሁንም እንድትመጡ ነው የምንፈልገው። እንደውም እዚህ ጋር እንግዲህ ያላላጡን ማሳየዋት፣ አከታተፉን ማሳየዋት። አከታተፉ ትንሽ ከብዷት ነበረ። ምንም በቃ አንድ ድንች ስንት ደቂቃ እንደፈጀባት በቃ አልቻለችም ነበር። እንደምንም እንግዲህ አንድ ድንች ለመጨረስ ሞከረች። ከዛ በኋላ ግን እንግዲህ በጣም አስቸጋሪ ነበረ። እንደውም አረ ቢላ ይምጣልኝ፣ እኔ በቢላ እኮ አንደኛ ነኝ እያለች ነበረ። ቢላ መጣላት እንግዲህ በቢላ ሸከሸከችው። በቃ አልተቻለችም። ከዛ መብራት መምጣቱ አይቀርም፣ እንደው አንዳንዴ ያስቸግራል። ግን ከዛ እርጥባችንን አረጠብን። እርጥባችን ካረጠብን በኋላ እንግዲህ ያው ወደ ገደለው ነው በቃ የፈጠነ ነው ወደ ቅመሙ የገባችው። እኛ እንኳን ወጥ ምናምን ስንጀምር እንጠራሻለን ብለናት ነበር። እሷ ግን ጀግና ነች፣ አንበሳ ነበረች፣ እጅ አልሰጠችም። እዚህ ጋር ደግሞ ያው ሽንኩርቱንም ቃሪያውንም ጨመረች። ሸተነ ያደረገችው በቃ ክትፎ በሉት በቃ። እኔ እንደዚህም ሲታሽ አይቻላቅም። እንግዲህ እዚህ ጋር ደግሞ ለራሷ በቃ ምርጥ ነው እያለች ነበር። ከዛ በዳቦ እንዴት እንደሚሰራ ሳይዋትና በዳቦ እየሰራች ነው። እንግዲህ ለራሷ ነው ቤተሰብ። እና እዚህ ጋር ደግሞ ስትቀምስ ያለውን ቫይብ አልቀረጽኩትም። እንግዲህ የሰፈር ሰዎች እንዴት ነው ጣዕሙ እንዴት ነው የሚለውን እንግዲህ እናንተ ፍረዱኝ። እንግዲህ እናንተ ናችሁ የምታውቁት፣ ለኢትዮጵያ ሕዝብ አሳውቁልኝ። ከዛ እዚህ ጋር እንግዲህ ጠቅጠቅ እያደረገች ነው። ውስጡን በደንብ ሞልቷለች መሰለኝ። እንግዲህ ልታከስረን ነው። እኔ ምንም አላማረኝም እሷ ነገር ግን ጎበዝ ነበረች። እንግዲህ ያው እንደውም ትንሽ አሳንሳለች። እዚህ ጋር ካቻፓን ካቻፕ ጠብ ነው በቃ ያደረገችው። ምንም ጭራሽ ቆንጆ ነው፣ ምንም አይልም። ግን አሳንሳለች ትንሽ። ለራሷ ስለሆነ ችግር የለውም ብለን እንግዲህ በስተመጨረሻ እንግዲህ በጣም ስለመሸ ወደ ቤት መሄድ ነበረባት። ሌላ ቀን እንደምትመጣ ነግራናለች። እንግዲህ እኛም ስለመጣች በጣም ደስ ብሎናል። ሁላችሁም ብትመጡ በጣም ደስ ይለናል። እኛ ሲጀመር በቃ ምንም ቃላት የለንም። እንግዲህ ቲክቶከሮችም ኑ ቅመሱ። በቃ እንትን ነው በቃ አይደል፣ እርጥብ እየበላን ያደግነው ሁላችንም። አሁንም እርጥብ የማይወድ ሰው አለ ብዬ አላስብም። እንወዳችኋለን። ቻው ቻው።